ይህ የኢቢኤስ ጫወታ ነው። ሁላችሁ ትመጣላችሁ እና ተወክቶች ትሸልማላችሁ እዚሁ ጋሼ ቤት ውስጥ በኢቢኤስ። እናመሰግናለን። እኔ ነፃነት ማለት አንዱ ዓለም ነኝ። እስትንፋስ ያልገደበው ድንቅ ምስጋና፣ ቃላት ሊገልጸው የማይችል ድንቅ ምስል። አንዳንድ ፎቶዎች ከቃላትም በላይ ናቸው፣ ከዓመት ዓመት የሚታወሱ። ሰላም ሰላም፣ ጉድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮችን እየላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸው ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ። እሺ ቤተሰቦች፣ በመጀመሪያ ማሰማችሁ ቪዲዮ ምንድነው? ዘረኝነት ኢትዮጵያ ውስጥ እጅግ በጣም እየተስፋፋ ይገኛል። በኢሳሌ ታዲያ ዘረኝነት እጅግ በጣም አስነዋሪና ሊስፋፋ የማይችል የኛ ኢትዮጵያኖች ባህሪ ነው ብሎ እጅግ በጣም ደስ የሚል መልእክት አዶናይ ያስተላለፈ ነበር። እስኪ ደግሞ የወንድማችንን የአዶናይን ንግግር ሰምተን እንመለስ። አዶናይ ይባላለሁ። ኩሩ ትግራዋይ ነኝ። ትግራይ ነው የተወለድኩት፣ መቀሌ 18 ዓመት መቀሌ ነው ያሳለፍኩት። ክረምት ሲሆን አዲስ አበባ መመላለስ ነበረ። ትግራዋይ በመሆኔ ደግሞ በጣም እኮራለሁ። አማራ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ኦሮሞ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ደቡብ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ወላይታ፣ አዋሳ በማንነታቸው የሚኮሩ በብሔራቸው። ግን ኩራታችን ጥላቻ ሊሆን አይገባም። ኩራታችን ውድድር መሆን አይገባም። ይህ የእግር ኳስ ጨዋታ ሳይሆን ህይወታችን ነው። ኩራት ይዘን መከባበርን መፋቀርን ስንላመድ ከምንም ጊዜ በላይ እቺ ዓለም ትለመልማለች። ባይገርማችሁ ኢትዮጵያ ከፈረሰች እቺ ዓለም እንደምትፈርስ ታውቃላችሁ። የሰው ልጅ መነሻ ኢትዮጵያ ነች። እንደምትመለከቱት ኩራታችን ጥላቻ ሊሆን አይገባም። ኩራታችን ጥላቻ የሆነ ጊዜ እንጠፋለን። እንደኛ ማንም ኩሩ የለም። ልዩነታችን አንድነታችን ነው። ወደ ጎንደር ስገባ አንድ ያስተዋልኩት ነገር አለ። ኩሩ ህዝብ፣ ፍቅር ያለው ህዝብ፣ በታሪኩ የሚኩራራ፣ በራሱ የሚተማመን። እኔም እኮራለሁ፣ እናንተም ትኮራላችሁ። አብረን ኮርተን ኢትዮጵያ እናወጣታለን። መወዳደር አያስፈልግም። ኳስ አይደለም ይሄ። የቤተሰቦች እንደሰማችሁት ነው። ሁላችንም ስንወለድ ከቤተሰቦቻችን የምንቀበለው ብሔር አለ፣ ግን ሁላችንም አንድ የሚያደርገን ኢትዮጵያዊነት ነውና ሁላችንም ልንል የሚገባው እኔ ኩሩ ኢትዮጵያዊ ነኝ ማለት ነው የሚገባን ብዬ አስባለሁ። ታዲያ እናንተስ በእኔ ተሳስባላችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ማሰማችሁ ቪዲዮ ምንድነው? በሰሞኑ በጥምቀት ክብረ በዓል ላይ እጅግ በጣም አስገራሚ የሆኑ ነገሮችን እያየን እየተመለከትን ነበር። ታዲያ በፕሮግራሙ ላይ እጅግ በጣም ብዙ ሰዎችን ሲያስገርሙ ከነበሩ መረጃዎች መካከል ሁላችሁም አይታችኋል ተስፋ አድርጋለሁ። በህመም ውስጥ ሆና የታቦቶችን ምንጣፍ በመሸከም በማገልገል የነበረችውን አንዲት እህታችንን እንዳያችኋት አልጠራጠርም። ታዲያ እስኪ ደግሞ ይህ ቪዲዮ ሰምተን ነበር። እስትንፋስ ያልገደበው ድንቅ ምስጋና፣ ቃላት ሊገልጸው የማይችል ድንቅ ምስል። አንዳንድ ፎቶዎች ከቃላትም በላይ ናቸው፣ ከዓመት ዓመት የሚታወሱ። እምነት፣ ጽናትና ለፈጣሪ መገዛትን የሚያሳዩ እጅግ ድንቅ አገልግሎቶች። ከዓመት ዓመት ከምስጋና ደጅ የማይጠፉ እግሮች፣ በደዌ ወደቅን ብለው ከዮርዳኖስ ደጃፍ ለመዘመር ያልታከቱ ከናፍራቶች። አንዳንድ ጊዜ መንገዱ ቢጨልምም በእምነትህ ከጸና ብርሃኑ መውጣቱ ፈጽሞ የማይቀር ነው። ታምር የማያልቅበት አምላክ በምህረቱ እንዲዳብሳትና እንዲምራት ብዙዎችም ተማጽነውላታል። ታዲያ በዚሁ አጋጣሚ ሰዎች እንዳያችሁት እንደተመለከታችሁት ነው እህታችንን እግዚአብሔር ጤንነቷን መልሶላት፣ እንደተመለከታችሁት ነው እህታችንን እግዚአብሔር የቀድሞ ጤናን ይመልስልን። ያላችሁ የሚሰማችሁን ሀሳብና ኮሜንት ላይ አስቀምጡልን። ብዙዎቻችን ታቦት መሸኘት ያለብን ቤት ወይ ደግሞ ባለባለ ቦታዎች ላይ አሳልፈን ሊሆን ይችላል። ግን ሰው በእንደዚህ አይነት ውስጥ በእንደዚህ ስቃይ ውስጥ ሆኖ እንኳን ታቦቶችን ሲሸኝ ነበር። ታዲያ እናንተስ ይሄን ነገር ስትመለከቱ ውስጣችሁ ምን አይነት ስሜት አደረባችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ማስተራብነት ደግሞ አንድ አዲስ እጅግ በጣም ደስ የሚል መረጃ እየወጣ ነበር። እሱም ምንድነው? ከህሙማን ክፍል እንደወጣም የተነገረ ነበር። እስኪ ደግሞ ይሄን መረጃ ሰምተን እንመለስ።
ስለ ማስተር አብነት የተጨነቃችሁ በሙሉ እንግዲህ በዚህ ሰዓት አንድ መልካም ዜና ልንገራችሁ። ማስተር አብነት እንግዲህ እንደሚታወቀው ወደ ሰርጀሪ ክፍል መግባቱ ይታወቃል። እናም እንግዲህ በአሁኑ ሰዓት የመጀመሪያ ሕክምናውን በሰላም አጠናቋል። ነገም ከነገ ወዲያም እንግዲህ ተጨማሪ ሕክምናዎች የሚቀጥሉ ሲሆን ነገር ግን እስካሁን ድረስ ሁሉም ነገር በሰላም እየተከናወነ ይገኛል። እናም ስለኔ የተጨነቃችሁ በሙሉ ደህና ነኝ የሚል መልእክትንም አስተላልፈዋል። ቤተሰቦች እንደሰማችሁት ነው። ሁላችሁም ሁሌም ቢሆን ጸሎታችሁ ከማስተር አብነት ጎን አይነጠል እየተባለ ነበር። በቻላችሁት መጠን ሁሌም በማስተር አብነትን በውስጣችን ማሰብ አለብን። ማስተር አብነትም ጤንነቱ ተመልሶለት ወደ ቀድሞ ስራው እንዲመለስ ሁላችንም በቻልነው አቅም እንጸልይለት እየተባለ ነበር። እባካችሁን የመረጃ ሰሙ እናንተ የቻላችሁትን ነገር ማድረጋችሁን አትርሱ። የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ያለፈው ሳምንቱ ሙሉ ሲያነጋገር የነበረ አንድ መረጃ ነበር። እርሱ ምንድነው? ብዙዎቻችን የምንወደውና ብዙዎቻችን የምናደንቀው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱም እየተነገረ ነበር። ታዲያ በዛም ፕሮግራም ላይ የገነት ንጋቱ ድርጊት እጅግ በጣም ብዙ ሰዎችንም እያስገረመ ነበር። ታዲያ ያኔ ነጻነት ወርቅነህ በህይወት እየነበረ እንደዚህ አይነት ድርጊት ላይ የሚያደርጉ ሰዎች ትክክለኛው መልስ እየተናገረ እየሰጠ ይገኝ ነበር። እስኪ ደግሞ ይሄን ቪዲዮም ሰምተን እንመለስ። የሰው ሞት ለመዘገብ ታዋቂ ስለሆነ ወይም ቅድሚያ የሆነ ነገር ለማግኘት ወይ ምናምን እንትን እየተባለ ሙዚቃ እየተከፈተ የሰው ሞት እንትን ለማለት ሙዚቃ ይከፈት ነበር አይደል? ለቅሶሽ አሟሟቴን አሳምረው እኮ የሚለው ሰው አቀባበሩን ብቻ አይደለም እኮ። እንዴት ነው ሞተሱ እንዲህ ደባለው ነው የሚፈልገው? እንዲሆን ነው የሚፈልገው አይደለም። አሁንም እድር አለ፣ አሁንም ማህበር አለው እኮ። አሁንም እድር አለ፣ እድሮች አሉ፣ ማህበሮች አሉ። እነዛ ሰዎች ክዋኔውን በትክክል ማካሄድ አለባቸው። መዋከም መረበሽ የለባቸው። ያው ብዙ ጊዜ አንዴ ጥላውን እንትን ትከፍታለች ምን አለ ደጋጉ። ከዛ በኋላ የራሱ የሰውየው ጭፈራ ይከፈታል። እንደዛ ሞኔ ድባብ አለን፣ የለቅሶ ድባብ አለን። በጣም ቆንጆ ለቅሶ ስርዓት አለን። እናልቅስ ከተባለ በጣም ባይለኛ 3 ቀን እኮ ነው የሚለቀሰው ኢትዮጵያ። ሰዎች ከዚህ ንግግር እጅግ በጣም ትልቅ ትምህርት ያገኛችሁበት አልጠራጠርም። ታዲያ አርቲስት ነጻነት ወርቅነህ ሲናገር የነበረው ነገር መሆኑ ነው እጅግ በጣም ብዙ ሰዎችን ሲያስገርም የነበረው። እናንተስ መረጃ ተሰሙ ምን አይነት ስሜት ተሰማችሁ? የሚሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ቤተሰቦች ቅድም እንደነገርኳችሁ የጥምቀት ክብረ በዓል ላይ እጅግ በጣም ብዙ ሰዎችን ሲያስገርሙ የነበሩ የማይደገሙ አጋጣሚዎች ነበሩ። ከነዛም አጋጣሚዎች መካከል የሙስሊም እምነት አባቶች የሆኑት ፕሮግራሙ ላይ በመገኘትም እጅግ በጣም ብዙ ቪዲዮዎች ከዛም አልፎ ደግሞ ምርቃትንም እየመረቁ ይገኙ ነበር። እስኪ ደግሞ ይሄን ቪዲዮ ሰምተን ነበር። የሰላም በዓል አላህ ያድርገን። ሰላም የቀጠለ ይሁን። ሰላም ነው ሀገራችን። አሁንም ቢሆን አብረን ተባብረን አንድ ላይ የምንኖር በሰላም የምናከብር ሰው አላህ ያድርገን። ወደፊቱም የመጪውንም ያድርሰን። አላሁ ሰል ይሄ ደስታችን አንድ ላይ ሆኖ የምናከብረው ደስታችንን አይከልክለን። ሰይጣን በመካከላችን አይግባ። እንደዚህ እንዳማረብን ብዙ ጊዜ ያቆየን። ሁሉም እስላምን ክርስቲያንን ምንም ልዩነት ሳያደርግ የሚኖሩባት ሀገር ናት። አሁንም ልዩነት ሳይኖር አንድ ላይ በፍቅር የምንኖር ሀገር ያድርግልን። ቤተሰቦች እቺ ናት ኢትዮጵያ፣ እቺ ናት ሀገሬ የሚያስብል ድርጊት ነበር። ሰምተን አይተን የተመለስ ነው። ታዲያ እናንተስ ይሄን ፕሮግራም ስታዩ ምን አይነት ስሜት አደረባችሁ? እጅግ በጣም ደስ የሚል ዓለምን ሁሉ የሚያስገርም ባህል እንዳለን የሚያሳይ ቪዲዮ ነበር ተመልክተን የተመለስ ነው። እናንተስ ይሄን ቪዲዮ ስታዩ ምን አይነት ስሜት ተሰማችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች እጅግ በጣም ብዙ ሰዎችን መረጃ ሲያቀባበል የነበረ አንድ ቪዲዮ ነበር። እርሱም ምንድነው? የነጻነት ወርቅነህ የቀብር ስነ ስርዓት ላይ ሰይፉ ፋንታሁን አንተ እንዴት ትኩራራለህ ብለው እጅግ በጣም ብዙ ሰዎች ጥያቄን እየጠየቁ ነበር። እስኪ ደግሞ ትክክለኛው መልስ ሰምተን እንመለስ። ሰይፉ ፋንታሁን እንዴት በነጻነት ቀብር ላይ አንተ ትኩራራለህ? በቀብሩ ፕሮግራም ላይ ንግግር እንድታደርግ ተጋብዘ ንግግሩን ያልተቀበልከው ወይንም ያላደረከው ስለኮራህና ስለተመጻደቅክ ነው በሚል ጥቂት የማትባሉ ግለሰቦች ሶሻል ሚዲያ ላይ የሰይፉ ፋንታሁንን ፎቶ እያስቀመጣችሁ ከነጻነት የቀብር ፕሮግራም ጋር በተገናኘ ስትተቹትና ስትወቅሱት እያየው ነው። ይህንን ቪዲዮ ግን የሰራሁት ከዚህ ትችታችሁ ጋር በተገናኘ አንዳንድ እናንተ ማታውቁት ነገር ግን ጥቂቶች የሚያውቁትን ነፍሱን ይማርና የነጻነት ወርቅነህንና የሰይፉ ፋንታሁንን ግንኙነት ልነግራችሁ ነው የመጣሁት። እርግጠኛ ነኝ ስትሰሙ በዚህ ትችታችሁ ብዙዎቻችሁ ታፍራላችሁ ብዬ አስባለሁ። ለምሳሌ ብዙዎቻችሁ ማታውቁትን ነገር ልንገራችሁ። ነጻነት ወርቅነህ
ለሕክምና ህንድ ሀገር ሲሄድ ያኔ ማለት ነው ለሕክምና ወጪ የሚሆን ከግል አካውንቱ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ ሰጥቶት ነበር። ከህንድ ሀገርም ከተመለሰ በኋላ በሽታው በተለያየ አጋጣሚ ሲጠናበት ከአሜሪካ ድረስ ዶክተር አስመጥቶ በግሉ በሱ ወጪ ማለት ነው ነፃነት እዚሁ ሆኖ ሕክምናውን እንዲከታተል በዚህ ልክ ጥረት ሲያደርግለት ነበር። ነፃነት ወርቅነህን አንተ ብቻ ተረጋጋና ራስን ጠብቅ እንጂ የሕክምና ወጪውን በሙሉ ምንም አይነት ነገር ይሁን እኔ ሸፍናለሁ ብሎ ከጎኑ ሲታገል ነበረ ሰይፉ ፋንታሁን ማለት ነው። በተቻለው አቅም ከሞቱ በፊት በህይወት እንዲቆይለት ያላደረገው ጥረት አልነበረም። ይልቅ ሰይፉ ፋንታሁን በዛ የቀብር ፕሮግራም ላይ ንግግር ያላደረገው በቸልተኝነት ወይንም ኮርቶ ምናምን እንዳይመስላችሁ። ያ ክፉ በሽታ ነፃነትን ህይወቱን እንዳያሳጣው ከመሞቱ በፊት በሚችለው ነገር በሙሉ ሲታገልለት የነበረው ያ ሁሉ ድካሙ ከንቱ ስለቀረና የሚወደውን ጓደኛውን በማጣቱ የተሰማውን ስሜት መግለጽ ስላቃተው ነው። በነገራችን ላይ አንዳንድ ህመሞች፣ አንዳንድ ሀዘኖች እኮ የምትናገሯቸው አይደሉም፣ በዝምታ ውስጥ የምትገልጿቸው ናቸው። ትክክለኛ ወዳጅ ደግሞ በቀብራችሁ ሰዓት መጥቶ ቀብራችሁን የሚያደምቅላችሁ ሳይሆን በህይወት እያላችሁ በችግር በህመም ውስጥ እያላችሁ ከጎናችሁ የነበረ ሰው ነው። ስለዚህ በዚህ ልክ ከጎኑ ሆኖ ሲታገልለት የነበረውን ሰይፉ ፋንታሁንን ነው የፍርድ ወንበር ላይ ቁጭ ብላችሁ እየተቻችሁ ያላችሁት። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እጅግ በጣም ትክክለኛ መልስ ነበር ተመልክተን የተመለስነው። ሰይፉ ፋንታሁን እጅግ በጣም ትልቅ ስብዕና ያለው ሰው ነው። እጅግ በጣም ብዙ ጊዜ ለተቸገሩ ሰዎችም ሆነ እጅግ በጣም ብዙ እርዳታ ላይ የሚያስፈልጋቸው ሰዎች በመድረስ ነው የሚታወቀው። ታዲያ ሰይፉ ፋንታሁንን ትክክለኛ ድርጊት ሲሰሙ ምን አይነት ስሜት ተሰማችሁ? የሚሰማችሁ ነው ሀሳብ ኮሜንት ላይ አስቀምጡ። ቤተሰቦች አንድ አዲስ መረጃ ወጥቶ ነበር። እርሱም ምንድነው? ገነት ንጋቱ እጅግ በጣም በመራር ሀዘን ውስጥ ሆና ያለቀሰች አንድ ቪዲዮ ተለቆ ነበር። በመጀመሪያ እሱ ቪዲዮ ሰምተን ነበር። ሰላም፣ እንዴት ከረማችሁ? ልጆች ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ አልነበርኩም። በጣም ብዙ ህይወት ፈተና ገጥሞኛል። ይህን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀ። በጣም ተጨነቅኩ። እናቴን ያባታል እንደዚህ ሁሉ ሲዘካ እዚህ ባዶነት ተሰምቶኝ ያውቃል። ይጨንቃል፣ በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔም ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። ተስፋችን ናቸው ማለት በቃ አልቻልኩም። ይሄው ቤተሰቦች ይሄ መረጃ እንደሰማችሁት ነው። ይሄ መረጃ ግን አሁን ላይ የወጣ መረጃ ሳይሆን ከዚህ በፊት የተለቀቀ ቪዲዮ ነው የተባለ ነው። ቤተሰቦች እንደሰማችሁት ነው። አጠቃላይ ይሄ ቪዲዮ የቀድሞ ቪዲዮ ነበር፣ አሁን ላይ የተለቀቀ ቪዲዮ አይደለም። ግን ሆኖም ቀረ ገነት ንጋቱ ለአደረገችው ድርጊት ይቅርታ መጠየቋንም የተነገረ ነበር። ታያኝ የኢትዮጵያኖች ይቅርታ በማድረግ ነው የምንታወቀውና ባካችሁን ይቅርታ አድርጉላት እየተባለ ነበር። እጅግ በጣም ሰዎችም ባደረገችው ድርጊት መጠየቅ አለባት፣ መታሰር አለባትም እያሉ ነበር። አርቲስት ደረጀ ኃይሌም ለገንዘብ ብላ ነበር ይሄን ነገር ያደረገችው። እጅግ በጣም አሳፍራኛለች። ይሄን ነገር ማድረግ አልነበረባትም፣ አላስፈቀደችኝም። ይሄን ነገር ያደረገችው ላይቭ ላይ ነውና እጅግ በጣም ብዙ የማይባሉ ነገሮችን እንኳን ተሳስተን ብናወራ ላይ ሀሳቡን እየሰጠ ነበር። እናንተም መረጃ እንደተመለከታችሁ አልጠራጠርም። ታዲያ እናንተስ መረጃ እንዴት አገኛችሁት? የሚሰማችሁ ሀሳብ በድጋሚ ጠይቃችሁ ሀሳቦችን ኮሜንት ላይ አስቀምጡ። ሰዎች እኛ ኢትዮጵያኖች ለሃይማኖታችን ያለን ክብር እጅግ በጣም ላቅ ያለ ነውና ታዲያ እማማ ዝናሽን በጥምቀት ክብረ በዓል ላይ እጅግ በጣም ደስ የሚል ቪዲዮ ስለ እማማ ዝናሽ ተለቆ ነበር። እሱም ታቦት በሚመጣበት ሰዓት ላይ በዊልቸር ላይ ተቀምጠው እንደሚሄዱ ሁላችንም እናውቃለን። ከዊልቸር ላይ ለመነሳት ፍላጎት አድሮባቸው ነበር። መነሳት እንኳን ባይችሉም ያደረጉትን ኮፍያ ወደዛው ልቀ ወርውርልኝ እያሉት ነበረ። ለታቦትንም ያሉት ያላቸውን ክብር እያሳዩ ነበረ በስተርጅናቸው። እስኪ ደግሞ ቪዲዮም ሰምተን እንመለስ። እማማ ዝናሽ ወይ ታቦቱ መጣ። ኮፍያውን አውልቅ ይፍቶኝ መምህሩ ይፍቶኝ። እንዲህ እንዲገጥመኝ ነው የምፈልገው። በእኔ እንደሚታየ ሚካኤል
የምንጣፉ እዛ ታቦቱ የሚያድርበት ላይ የሚነጠፍ ነው። አሁን የዶ ታቦቱ የሚያርፍበት ላይ የሚነጠፍ ነው የምንጣፉ። ኑሩልኝ ከሰላም ጋራ ተታቦታችን ጋራ ኑሩልኝ። ሰላም ነው። አሜን። ደህና ነኝ። ህልም አለ መጥቼ እነግሮታለሁ። ህልም አለ መጥቼ እነግሮታለሁ። ይፈቱልኛል። እቤት ነው የሚመጡት? አዎ ቤት መጥቼ ህልሜን እነግሮታለሁ። ብርም ሰጦታለሁ። ኧረ እንዲያው ይፈታል። የሚካኤል ሰው የሚካኤል አገልጋይ ህልሙ እንዲሁ እፈታለሁ ገንዘብ ሳይከፈል። የሚካኤል አገልጋይ እንኳን አደረሰን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ይሄ ቤተሰቦች እማማ ዝናሽ በማዝናናት በማሳቅ ነው የሚታወቁት። ሆኖም ግን ለሃይማኖታቸው ያላቸውን ክብር ሳናናገር ማለፍ የለብንም። እማማ ዝናሽ ብዙ ነገሮችን ሊረሱ ይችላሉ፣ ብዙ ነገሮችን ሊዘናጉ ይችላሉ። በሃይማኖታቸው ላይ ግን ምንም እንደማይደራደሩ ነበረ ቪዲዮ ተመልክተን የተመለስነው። ታዲያ እናንተስ የቪዲዮ ሰሙ ምን አይነት ስሜት ተሰማችሁ? የሚሰማችሁ ነው ኮሜንት ላይ አስቀምጡ። ማሰማችሁ መረጃ ምንድነው? የነጻነት ወርቅነህ የሚያዘጋጅ የነበረው ፕሮግራም አሁን ላይ የቤተሰብ ፕሮግራም ነው፣ የቤተሰብ ጨዋታ ፕሮግራም ነው ይባላችሁ ታውቃላችሁ። ታዲያ ስሙን ተቀይሮ የነጻነት ወርቅነህ ጨዋታ ይባል እየተባለ ነበር። ሲደሞ ይሄን መረጃም ሰምተን ነበር። በነጻነት ወርቅነህ የሚቀርበው የቤተሰብ ጨዋታ ወደ ነጻነት ጨዋታ ይቀየር የሚል ሐሳብ ቀርቧል። ይህ ታላቅ ሰው እስከ መጨረሻው ጠብታ ድረስ እያመመው እያዝናናን እየደከመው እያሳቀን ኑሮ አልፏል። ታዲያ በኢትዮጵያ ኪነ ጥበብ ታላቅ አሻራን በማሳረፉ ተወዳጅነትን ያተረፈው ነጻነት ወርቅነህ በኢቢኤስ በሚቀርበው የቤተሰብ ጨዋታ በርካቶቻችንን አዝናንቶናል። የነፂን ስም ከትውልድ ወደ ትውልድ ለማሸጋገር የቤተሰብ ጨዋታን ወደ ነጻነት ጨዋታን እንቀይረው የሚል ሐሳብ ቀርቧል። በዚህ የምትስማሙ የነጻነት አድናቂዎች ነጻነት ጨዋታ እያላችሁ ኮሜንት ሴክሽኑን አጥለቅልቁት። በዚህም እንግዲህ መስማማታችሁ ይታወቃል ማለት ነው። ቤተሰቦች እንደሰማችሁት ነው። እኔ በግሌ እነዚህ ይባል ደስ ይለኛል። ምክንያቱም ስሙ ሁሌም መታወስ አለበት ብዬ አስባለሁ። በነገራችን ላይ ቤተሰቦች ሁላችሁም በቻላችሁት መጠን ነጻነት ወርቅነህን ትዘባላችሁ ቁጥር ነፍስን እግዚአብሔር በአጸደ ገነት ያቆይልን ያኖርልን እያላችሁ ሐሳባችሁን ኮሜንት ላይ የጻፋችሁን በመቀጠል ደግሞ ማሰማችሁ መረጃ ምንድነው? ቤተሰቦች ነጻነት ወርቅነህ ለመጨረሻ ጊዜ ስቱዲዮ ሊከፍተው አንድ ፕሮግራም ነበር። ታዲያ እጅግ በጣም እየሳቀ የተጫወተ ከወትሮ እንደውም ብዙ ሰዎችን እያሳቀ የነበረ አንድ ፕሮግራም ነበር። እስኪ ደግሞ ይሄን ቪዲዮ ሰምተን ነበር። እዚህ ለመጨረሻ ጊዜ ስቱዲዮአችንም ቆይታ ያደረገበት ፕሮግራምም ጭምር ነውና እሱንም እናያለን ማለት ነው። ነፂ እንግዲህ ከኢቢኤስ ጋር የነበረው በጣም የታወቀበት ይሄ ፕሮግራም ነው። ስለዚህ የመጨረሻው ቀረጻ ምን ይመስል እንደነበር ወደዛው እናልፋለን። ነፂ በድጋሚ ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ ሁሉ መጽናናት እንመኛለን። ነፍሱን ይማርልን። ነፂና የመጨረሻው ቀረጻ ምን ይመስላል? አብረን እንከታተል። እንደምን ከርማችኋል? እንደምን አላችሁ? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በህይወታችሁ አንድ እርምጃ ወደፊት ፈቀቀቀቀ የምትሉበት ቦታ ሆኗል። ይሄ እዚህ ከመጣችሁ ዝነኛ ታዋቂና ክብራችሁን ጠብቃችሁ ሚሊዮነር ትሆናላችሁ። ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እኔ ነጻነት ወርቅነህ እባላለሁ። የየውና የጌትዬ ቤተሰቦች ናቸው። ለመኪናው ሻሞ የሚሉት በየዙሩ 40 ሺህ ብር በተከሰደ ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ። ከስልካችሁ ጋር ሳሎን ቻርጅ የምታደርጉት ሳሎን ድረስ የሚገባ እንቁላል የሆነች መኪና፣ ድምፅ የለውም፣ ጋዝ አይወስድም፣ ዘይት አይወስድም፣ ማደያ አትታዩ። ማደያ አይቻቸዋለሁ ያለ ሰው ውሸታም ነው። እሱ ውሸታም። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነጻነት ወርቅነህ እባላለሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በየዙሩ 40 ሺህ ብር በተከታታይ 6 ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ። ድምፅ የሌለው መኪና የመጨረሻ የ2000
አሁን የኤሌክትሪክ መኪና ከነሙሉ ክብሩ እንደገዛችሁ ስትባሉ ስቂ ብላችሁ መኪና ይኖራችኋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ በየዙሩ 40 ሺህ ብር። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ቀድሞ ከጥያቄውን ይጀምራል። እንኳን ደህና መጣ ጌቱ፣ እንኳን ደህና መጣ ሳሙኤል። ቀድሞ ከጥያቄውን ይጀምራል። እኔ ነክታችኋል ስል ነው የምትጀምሩት። ሰዎች ይቅርታ ሲጠያየቁ የሚጠቀሙት ቃል ምን ሊሆን ይችላል? ሳሙኤል። ቤተሰቦች እንደተመለከታችሁት ነው መጨረሻ የተለቀቀው ፕሮግራም ይሄን ይመስል ነበር። ቤተሰቦች በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው? ሰመረ ባሪያው በተለያየ ጊዜ የተለያየ ሀሳቦችን በመስጠት ነው የሚታወቁት። ዛሬም አንድ እጅግ በጣም ጠቃሚ የሆነ ንግግሮችን የተናገረ ነበር። እስኪ ደግሞ የሰመረ ባሪያውን ንግግር ሰምተን እንመለስ። የሰው የለሞኝ የሰው የለሞኝ የሰው የለሞኝ የሰው የለ ባፈሮት እንደው ሰው አልከበር አለ። ትልቁም ያው ትንሹም ያው። አሁን ምን አጣው ነው እርሱ? አሁን ክሊፕ ነው ስልጣኔ እዚህ ላይ እኮ ነው የሚሰራው እኮ ስልጣኔ። በነገራችን ላይ ሰውን ለማስደሰት ብሎ መባለግ ስልጣኔ አይደለም፣ መዝናኛ ነው። ሊደበሩ ፈልገው ነው ምናምን የምትሉ ሰዎች አሉ። ከደበራችሁ ግቡና ተኙ እናንተ። እንደዚህ አይነት ሀሳብና አስተያየት አልቀበልም እኔ። ሊደበሩ ፈልገው ነው። ቢደበሩ በራቸውን ዘግተው 16 እንዲህ አይነት ቃላት ወደ ኮርኒስ እያሉ አይደበሩም እንደ ቤታቸው ውስጥ እዛው በገደል ማሚቱ። በእኛና በሬ ልጆች በእኛ በእናንተ በጨዋዎቹ ጆሮ ላይ አይን ላይ እንደዚህ አይነት መደበር ምንድነው? ምን አጥተው ነው እርሱ? አሁን ምን ቸግሮት ነው? ይሄን ሁሉ ዘመን ከኖሩ በኋላ ምንድነው አሁን እንደዚህ የሚያስብሉት? እስከዛሬ በጎረቤት አፍርተዋል አንተን ምናምን እያሉ እየጠሩ እንደው አስበዋል። እነማዘርን ጠርተው አመጭም ቡናው ደርሷል እንዴ! ነውረኛ፣ የመጨረሻ ነውረኛ። ባክግራውንድ የለውትም እርሶ። ባክግራውንዱ የተበላሸ ነው ይባላል የሰው ልጅ። ባክግራውንዱ ጥሩ አይደለም ይባላል። እርሶ ባክግራውንድ የለውትም። ምን አንደርግራውንድ ሎት ምን ይላሉ? እንዳው የትልቅ ሰው ቅሌታም እንዳው እንደዚህ አይነት ደግሞ ስልችት ያለኛው ነው። ሰዎች ከዚህ ንግግር እጅግ በጣም ትላልቅ ትምህርቶችን እንደተማራችባቸው አልጠራጠርም። እጅግ በጣም አስገራሚ ነገሮችን ነበር ሰመረ ባሪያው ሲናገር የነበረው። አንተም የሚሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ለተለመው ቤተሰቦች ማሰማችሁ ቪዲዮ ምንድነው? ወንድማችበት ፍቃድ የተለያዩ ይዞ በማቅረብ ነው የሚታወቁት። ታዲያ ለእናንተ ለዛሬ ለቤተሰቦቼ እናንተም ትምህርት ተማሩበታላችሁ፣ ሀሳብና አስተያየት ትለውጡበታላችሁ ብዬ ያሰብኩትን አንድ ቪዲዮ ይዤላችሁ መጥቼ ነበር። እስኪ ደግሞ ይሄን ቪዲዮም ሰምተን ነበር። ዋጋ የከፈልኩበትን ስህተት ልንገራችሁ ብዬ ነው ዛሬ ቃላትን የምደረድረው። ምናልባትም መፍትሄ ከሰጣችሁኝ ትላለች አዲስ አበባ የምትኖረው እህታችን። የነገሩ ሁሉ መጀመሪያ የልጅነት አለማወቅ በ14 ዓመቴ የጀመረው ጉዞ ነው። በወቅቱ ሁሉም ጓደኞቼ ከእኔ የሚበልጡ የራሳቸውን የፍቅር ህይወት የጀመሩ ነበሩ። እነሱ ከፍቅረኞቻቸው ጋር ሲቀጣጠሩ እኔ አብሬያቸው እንደሆነና ብቻዬን እንዳልቀር ይጋብዙኝ ነበር። በዚህ አጋጣሚ ከልጄ አባት ጋር አስተዋወቁኝ። ጊዜው ይሮጥ ጀመር። መሆን የማይገባው ሁሉ መሆን ጀመረ። ገና በለጋ ዕድሜ የጀመርኩት ግንኙነት ብዙም ሳይቆይ ከሆነው ሁሉ በማግስቱ የልጄ አባት ከባድ የመኪና አደጋ አጋጠመው። ያኔ የ10ኛ ክፍል ተማሪ ነበርኩ። ትምህርቴን ወደ ጎን ብዬ እርሱን በማስታመም ተጠመድኩ። በዚህ ሁሉ ውጥንቅጥ ውስጥ ሰውነቴ ላይ የማላውቀው ለውጥ፣ ያልተለመደ ስሜት ይሰማኝ ጀምሮ ነበር። ሄጄ ስመረመር የ4 ወር እርጉዝ እንደሆንኩ ተነገረኝ። ደነገጥኩ። ለእርሱም ነገርኩት። በሚገርም ሁኔታ እሱ በጣም ደስ አለው። እንዲያውም አለቀሰ። ከዚያስ እሱ የታማሚ አልጋ ላይ፣ እኔ እርጉዝ ሆኜ ቀናት ይገፉ ጀመር። እርግዝናዬ 7 ወር ሲሞላ እሱ ግን ከገባበት ህመም ላይ መለስ ለዘላለም አሸለበ። ምን እንደምወስን ግራ ገባኝ። የእግዚአብሔር ፈቃድ ይሁን ብዬ ጥርሴን ነክሼ ቻልኩ። ጊዜው ደርሶም ወንድ ልጅ ተገላገልኩ። በዚህ ከባድ ወቅት የሁለታችንም ቤተሰቦች ከጎኔ ነበሩ። እኔም ኑሮዬን ከእናቴ ቤት አደረግኩ። ለእናቴና ለልጄ ስል በዚያች ለጋ ዕድሜ ያልሰራው ስራ አልነበረም። የቀን ስራ፣ ጽዳት፣ ጥርሴን ነክሼ እግዚአብሔር ረድቶኝ ሁኔታዎች ተመቻችተው ዱባይ ሄድኩ። ግን ምን ያደርጋል የሰው ሀገር ኑሮ፣ የልጅ ናፍቆት፣ የብቸኝነት ስሜት ተደማምሮ በጠና የመንፈስ ጭንቀት ተመታው። 1 ዓመት እንደሞላኝ ሁሉን ትቼ ወደ ሀገሬ ተመለስኩ። አሁንም እጄን አላጠፍኩም። የተለያዩ ስራዎችን መስራት ጀመርኩ። ልጄ ይሄ ይገዛልኝ ይሄን አምጪ ብሎ እንደ ሌሎች ልጆች አስቸግሮኝ አያውቅም። የሱን ዝምታ ሳይ እዚህ ብሰራ ምን ሆንለታለሁ የሚል ሐሳብ መጣብኝ። ለርሱ ጥሩ ህይወት ለመፍጠር አሁንም ለሁለተኛ ጊዜ ስደት ወጣው። በዚህኛው ቆይታዬ 3 ዓመት ከ6 ወር ሰራው። ግን የልጄና የእናቴ ናፍቆት አቅሜን በለጠው። ተመልሼ ሀገሬ ገባው። አሁንም የምኖረው ከእናቴ ቤት ነው። አንድ እህት አለችኝ። እሷም በቤት ኪራይ ተቸግራ እኛ ጋር መኖር ከጀመረች
ቆይታለች። ችግሬ ግን ይህ አይደለም። አሁን 30 ዓመቴ ነው። ከወለድኩ ጀምሮ ከእህቴ ጋር ትንሽ ግጭት ሲፈጠር እናቴ ሁልጊዜም ለሷን የምታደላው ብትሳሳት እንኳን መብቷ ነው ትላለች። የእናቴ ስድቦች ግን ከዚህ ሁሉ በላይ ናቸው። ቀን በቀን መኖርን ያስጠሉኛል። ማንም አይፈልግሽም፣ ሸርባ ጋለሞታ፣ ከዚህ ቤት መቼ ነው የምትወጪው የሚሉ ቃላት እንደ ውሃ ትረጨኛለች። ከሁሉም በላይ ልቤን የሚሰብረው ድጋሚም ለማግባት ያሰብሽ አይመስለኝም፣ በየወሩ ጠርጊ ጠርቀም አድርገሽ እንደ እህትሽ በ9 ወር አትወልጂውም ወይ ብላ የምትናገረው ነው። ይህን ሁሉ የምትናገረው ልጄ በሚሰማበት ከፊቱ ሆና ነው። ኑሮ ቤተሰቦች ከዚህ ቪዲዮ እጅግ በጣም ትልቅ ትምህርት እንደተማራችሁበት አልጠራጠርም። የሚሰማችሁን የግል ሀሳብና ኮሜንት ላይ አስቀምጡ። ቤተሰቦች ብዙ ጊዜ ትዳር ተኮር የሆኑ ንግግሮችን በሚናገር የሚታወቁ አንድ አባታችን አሉ። ያልተጻፈችልህን ሴት በግንባር እንኳን ብትቆም አታገኛትም፣ አታገባትም ብለው እጅግ በጣም ጠቃሚ ያለ ምክር እየተናገሩ ነበር። እስኪ ደግሞ የአባታችንን ንግግር ሰምተን ያልተጻፈችልህን ሴት በግንባር ብትቆም አታገኛት። ወደ ህይወታችሁ የሚመጣ ነገር ፈጣሪ መርጦላል። መጀመሪያ እቺን እመን። እዛ የተጫወትካቸው ጨዋታ ድራማ የተጫወትሻቸው ድራማዎች ሁሉ በቃ እንትን የውሸት ኦርኬስትራዎች ናቸው። እውነተኛዋ በኒካህ በ80 የታሰረችዋ ናት። ያቺ ደግሞ የፈጣሪ ምርጫ ናት። ሰይጣን ትዳርን ማምጣት አይችልም። ይረብሻችሁ ግን ይችላል ገብቶ ማለት ነው። እናንተ ከሳታችሁለት መንገድ ከከፈታችሁለት በቃ ከዛ በኋላ የመጣችልህን ሚስት ወደ ምትፈልገው ነገር ማምጣት ያንተ ግዳጅ ነው። የመጣልሽን ባል ወደ ምትፈልጊው ነገር ማምጣት ያንቺ ነው እንጂ ጥጋ ጥግ ይዛችሁ የለም። ሶስተኛው ፈጣሪ ነው። አሁን ሰይጣኑ በጣም ነው የሚጫወተው እዚህ ጋር። የሰውዬ ስንት ወንድ እየፈለገሽ አንቺ ምናምን። በትዳር ውስጥ ደግሞ በጣም የሚያስጠላውና በተለይ መስማት ፕሊስ አትባባሉ እንደዛ። ወይኔ ስንት ሴቶች እየፈለጉኝ እኮ ነው እኔ አንቺን ያገባሁት፣ ወይኔ ስንት ወንድ ከቦኝ እየጠየቁኝ አንተን አገባው። ያ ያንተ ስልጣን አይደለም። ውሸታ በቃ ውሸት፣ የመረረ ውሸት። ምክንያቱም በምንም ተአምር ሰይጣን ወደ ትዳር አይመጣህማ። ወደ ትዳር ስትመጣ ሶስተኛው ፈጣሪ ነው። አለቀ። እንደውም ከትዳር እያራቀህ ነው የሚሄደው። አረ እንደዚህ ምናምን። ከዛ ውጪ ደግሞ ትዳር ውስጥ ከገባችሁ በኋላ ትዳር ከሌለው ሰው ምክር አትቀበል። ፈተናው እሱ ነው። ከምን ወደው ሰው ነው ምክር የምንቀበለው? አረ ሰው እያቃጠለኝ ምን ይሻለኛል ለማ። በተቻለኝ አቅም ስለ ትዳር አስተያየት የማልሰጠው እኔ ማምነው የኔ አመለካከት ያላገባ ሰው ሀሳቡና እውቀቱ ሊኖረው ይችላል፣ ግን በቂ ነው ብዬ አላምንም። ስለ ትዳር ሀሳብ ለመምከር የኔ እይታ ነው። ኖ በነገራችን ላይ በጣም በተለይ ሪሌሽንሺፕ ላይ የሚሰሩ ሰዎች ራሱ አማካሪዎች ራሱ ያላገቡ ከሆነ እንዳትሄዱ። አስቸጋሪ ነው። ኖ ቲዮሪውን ነው የምታውቀው። እኔ ቲዮሪውን ከዚህ የዛሬ ስንት ዓመት 20 ዓመት የሆነ ነገር ላይ አነብ ነበር። አግብቼ ልክ ኤክስፐርት ስሆን ግን ሪያሊቲውን አየዋለሁ በህይወቴ ውስጥ። አንዳንድ ነገር በእውቀት ብቻ የሚገኝ አይደለም። ትዳር ራሱን ይሆን። አሁን ለምሳሌ ያልተማረ አባት ያልተማረ አያት እኮ ትዳርን ይሸመግላል። እንትኑ አይደለች፣ ትምህርት ቤቱ አይደለችም ትዳርን የምታመጣው፣ እውቀቱ አይደለም ተኑሮ የሚታየው። አንዳንዴ ደግሞ እያየህ ዝም ማለቱ። በእውቀት የማታገኛቸው እውቀቶች አሉ። በእውቀት የማታገኛቸው እውቀቶች ትዳር ውስጥ አሉ እንጂ ያንቺ ፕሮፌሰርነት፣ ያንተ ፕሮፌሰርነት፣ ዶክተርነት ማዕረግ የዲግሪ ብዛት ነው ልጆችን ለማሳደግና ዓለምን ለመረዳት ይጠቅም ይሆናል። ስትገባ ግን ያልተማርካቸው ብዙ ቻፕተሮች አሉ ትዳር ውስጥ ገብተህ ሁለታቸው የምትማሩበት። ስለዚህ ትዳር ለምሳሌ ወደ ትዳር ሲገባ የሃይማኖት አባትም አማካሪዎችን አግቢ፣ በጣም ጥሩ ነው እንደዚህ። አዎ በጣም ጥሩ ነው፣ ግን የመረረ እውነት ያለበት በቃ ሀሪፍ ዳጣ ነው። ያቃጥላል፣ ይጣፍጣል። ያው ቤተሰቦች እንደሰማችሁት ነው። ብዙዎቻችን የተለያየ አይነት አጋጣሚ በስራ አጋጣሚ ሊሆን ይችላል፣ በመዝናናት አጋጣሚ ሊሆን ይችላል፣ እንዲሁም ደግሞ መንፈሳዊ ቦታዎች ላይ ስንሄድ ሰዎች ልንተዋወቅ እንችላለን። ግን ፈጣሪ ካልፈቀደ በስተቀር ይህ ነገር ሊሆን አይችልም ብለው እጅግ በጣም ትክክለኛ ጠቃሚ ነገሮችን እየተናገሩ ነበር። ታዲያ የአባታችንን ንግግር እንዴት አገኛችሁት? በድጋሚ ጠይቃችሁ እናንተስ ይህን ንግግር ላይ ምን አይነት የግል ሀሳብና አስተያየታችሁ የግል ሀሳብና አስተያየታችሁ ኮሜንት ላይ አስቀምጡልን።
ሰዎች ለዛሬ ጄላችሁ የመጣው ቪዲዮ እነዚህን ይመስሉ ነበር። በቀጣይ እናንተም ቁም ነገር ያስዛችኋል ሐሳብና አስተያየቶችን ያለውጥባችኋል የማስባችሁ ቪዲዮችን ይዤላችሁ እመጣለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ ያለቀናችሁን ቪዲዮዎች ደግሞ ላይክ ማድረጋችሁን ቀጥሉበት። ስላዳመጣችሁኝ አመሰግናለሁ። ቴንክ